አንተ ሽታ ምንድን ነው? ሽቶ ነው? ብትሆን እዚህ ጋር የሆነ ነገር አትፈጥርም ነበር እንዴ? እንዴ ግን እንዴ እናንተ ምንድነው መስመር እንዴ? ግን በቃ እንደውም ፀጉሬ እንደዚህ ሆኜ መሄዴ በጣም ቅር ነው። የልከኝ ነው እንደዚህ ቀዳዳ ነኝ። እስካሁን ይሄ ምኑ ነው የተቀደደው? ኧረ ገኒ ተባለ። ሄሎ ወይ ቤቢ ቤቢዬ ዲ ቆይ ምን እያደረገች ነው? እኔ እኮ ግራ ገባኝ። ወይ ግራና ቀኝ ጠፋብኝ ጫማ ሄሎ ሄሎ፣ አንተ ገነት የሆነ ቦታ ልትሄድ ነው? እኔ ምንም ያማረኝ ነገር የለም። ፈጠነ እየተቀባባች ነው። እኔ እንደዚህ ስትሆን አይቻት አላቅም። ዛሬ ለመጀመሪያ ጊዜ ነው። ቶሎና እኔ ሰውየው ጋር ነው መሰለኝ የምትሄደው። በቃ ቴክስት ስትጻጻፍ ምናምን ነበረ። ከእንደገና ደግሞ ስልክ እያወራች ነበር። ይኸውልህ እኔ አያገባኝም። እኚህ ሰውዬ የሆነ ቦታ ይዘዋት ሄዶ እንትን እንዳይሉ። ቶሎና እየሮጥክ። አዎ ቶሎ በልሽ እኮ ቶሎና አንተ። አሁን እኮ እኔ በእናትህ ትሰማኛለች። ዝም ብለና እና እንትን በል መልሳት። እኔ እኮ ፈርቻት ነው። ምን ብዬ ነው መልሳት? ጥሩም እኔ ይኸውልህ አያገባኝም። በቃ እቤታቸው ይዘዋት ነው የሚሄዱት። እየመጣ ነው እንዴ? ቤቱ እንዳለ ሽቶ በሽቶ ነው ላለ። ይኸውልህ ሽቶ በሽቶ። ቶሎናና ቁም ነገር አድርገን እናወራት በቃ። ምክንያቱም እሳቸው ወስነዋል። ይኸውልህ እንዴት እንትን ሲሆኑ እንደነበረ። እሺ ወይ ፈጣሪ በስተርጅና እንደዚህ አሁን ሱሪ አድርጋለች እኮ ጭራሽ። ስማ ሽማግሌው ጋር ልትሄድ ነው መሰለኝ። ከጀግኖ የሚያስሮጥ እኮ ነው የመጣሁት። ያማል እንዴ? ይሄ ሽማግሌ ሰርቶልናል። በቃ የሆነ ነገርም አድርጓል። አንተ ሽታ ምንድን ነው? ሽቶ ነው? ሱሪ አድርጋ እኮ አታውቅም እኮ። ሱሪ አደረገች ዛሬ። ኧረ ቁልፍ በሩን ቆልፎ በቃ ቆልፍ ያሉ። ኧረ ግን እኔ ደግሞ ምን ሆነ? ከመቼ ወዲያ ነው እንደዚህ የምጠራኝ? እኮ ነው የመጣሁት። አንተ ጭራሽ ይዟት ሊሄድ ነው በቃ። ሰምተሃል ግን አንተ በጆሮ? እኔ ቴክስት ከእሳቸው ጋር መሰለኝ በድምፅ አላወሩም እስካሁን፣ ግን ቴክስት እያወሩ አንድ ሽማግሌ አቅተን እንዲህ እርግጫ ብለህ አንተ እዚያ ባለፈው አቅቶ ነው። እንደዚህ መጫወቻ መሆናችን በጣም ገርም ነው።
ቻፕስቲክ ተቀብታለች። አንተ ወጣት መስላለህ። ሱሪ ታርክ ጭራሽ። ቆይ ምን አድርገውባት ነው ግን? እኔ ምን አውቃለሁ? ይሄ ሽማግሌ አንተ ድግምት ነገር አለው ሽማግሌ። አንተ ምንድን ነው ከንፈሯን ልብሷ እኔ ሽማግሌ አንተ ነህ ደግሞ እያስደፈርክ ነው ያለው። ምን ነው? እኔ ምን አደረኩ? አንተ ወንድ ብትሆን እዚህ ጋር የሆነ ነገር አትፈጥርም ነበር እንዴ? ግን እና አንተ ምንድን ነው መስመር እንዴ? ገኒ ናት ወይስ ሌላ ሰው? ግን ምንድን ነው ጭራሽ ሱሪ ጭራሽ ሱሪ ገኒ በአሁኑ እድሜ ሱሪ አድርገሽ የማታውቂው ምንድን ነው? ደግሞ የተቀባሽው ነገር ሊፕስቲክ ነው የተቀባሁት። ምን ያስጠላል? ያስጠላል። አንተ እህት እኮ ነኝ። ኧረ ምን እህቴ ነሽ አንቺ? እህቴ አይደለሽም እንዴ? ምንድን ነው እንዴ? ፀጉሬን ራሱ ጊዜ አጥቼ ነው ልሰራ እንዴ? ምን ያስጠላል አንተ? ተበተነ እንዴ? ገኒ እሺ የጫማ ከየት ነው የመጣው? ነው አይቼው አላውቅም። እንዴ ጭራሽ የተቀዳደለ ሱሪ ሰውነትሽን የሚያሳይ እና ምን ችግር አለ? እናቴ እኮ ነሽ። እኔን ሽማግሌ እኮ ያደረግሽ ሴት እኮ ነሽ አንቺ። እና ታዲያ ይሄ ምን የት አለ ገላ ያሳየው? አንተ ያሳያል ገና። ኧረ ገና ምን እያደረግሽ ነው? አንተ ስትፈዝ ገና ብዙ ነገር ይፈጠራል። አይ አይደል እንዴ? ይሄንን እኮ ደርበበታለሁ። ወንድም አይደለ እንዴ አንተ? አትቆጣትም? ሴቱ ራቁቱን እየሄደ አይደል? እኔ ምን አደረኩ? በስርዓት ያለ ልብስ ነው። እና አንቺ እኮ ትልቅ ሴት ነሽ። ኧረ ገኒ በአሁኑ ሰዓት አይገባሽም። ሲጀመር አንደኛ ነገር የት ነው የምትሄጂው? የትም ልሄድ አለ ቀጠሮ አለብኝ። ቀጠሮ እስከ መቼ ታሰርኩ? በቃ ቁጭ አልኩ። አሁን እኮ በቃ እንደውም ፀጉሬ እንደዚህ ሆኜ መሄዴ በጣም ቅር ነው። የልከኝ ነው እንደዚህ ቀዳዳ ነኝ። እስኪ አሁን ይሄ ምኑ ነው የተቀደደው? ኧረ ገኒ ተይ ይሄ ፋሽን ነው እንጂ ቀዳዳ ነው? የት አለ? ይሄ ሰውነትሽ እየታየ ምን ነው? ኧረ ቀሚስ አብጣላትና ቀሚስ ትልበስ። ሽፎን ለብሼ ልሄድ? ምን ነው? ቆይ የት ነው የምትሄጂው? ሲጀመር የ40 ዓመት ሴት እኮ አደረጋችሁኝ። ጭራሽ ራሴን ጥዬ እዚህ ልክ ስቀመጥ። ኧረ ገኒ እንደዚህ አይገባሽም። ኧረ በፈጠረሽ ጤነኛ ናት እንዴ አንተ? እኔ ምን አውቃለሁ? ይሄ ሽማግሌ ምንድን ነው ያደረጋት? ወንድም አንተ እንደሆነ ቅር ይለዋል። እኔ ስለለበሱ ፀጉር ያስጠላል ወይ? እኔ ማቅልሻለሁ። እኔ ያስጠላኛለህ እንዴ? አንደኛ እኮ የምትተኮሱበት መተኮሻ ተተኮሽ። ምን ነው ታዲያ ፊት ላይ ቀራለ? ቆይ አንቺ የት ነው የምትሄጂው? ሲጀመር እዛ ሽማግሌ ጋር ነው የምትሄጂው አይደለ? ግን አይ ሌላ ቦታ ይኸውልህ፣ እንደዚሁ ከቀረን ማለት ነው ፈጠነ። አንተም ተደጃስ ለፈርጋ አንተስ ምን ስታረግ ይዘዋት ይሄዳሉኝ ሽማግሌ። በቃ ይኸው ቤታቸው ይዘዋት ካልሄዱ በቅርብ ታያለህ። ዛሬ የኛው ሰው ያውቃል ድግምተኛ መሆኑን በዛሬ ወቅ መተተኛ ሆነ ሰው በአንድ ቀን እና ምንድነው እንደዚህ ያለባበስ? ምን ወደሽለት ነው ይሄንን? አንድ ከዚህ ታጥወጫት ደግሞ በሩን ቆልፍ ይልሻል። እኔ ነኝ እኮ የተናኩት እኮ ማንንም ሲመጣ እዚህ ዝም እያልኩኝ በቃ አየሽ ቁልፍ እጄ ነው። ስልኬስ? ቆይ የት ነው የምትሄጂው? ሲጀመር አይቻልም። ስልክ ማትወስጂም ምንም የምትወስጂው አይቻልም። ፈጠነና ያዝልኝ በህግ አምላክ። ስልኬን ስጠኝ። አልሰጥሽም። ልከጂ ነው እንዴ ከንፈርሽን ፈጠነ ገብተሽ ቀይሪ። ታያለሽ ካንቺ ጋር ሄጄ ሽማግሌው ዘለዝልልሻል ካስፈለገሽ ማለት ግቢና ቀይሪ ልብሱ። እጂ ላረኩ አይደል እንዳይዘለዝል ካንተ ምንድነው የሚዘለዝለው ደግሞ ያ ሽማግሌ? ምን አባት ነው የሚደፍረን? አንተ ሂጅ ግቢና ቀይሪ ልብሱን። አትወጪም ከዚህ። አልቀይርም። ቆይ ሲጀመር አንቺ ከንፈርሽ ምንድነው አይተሽዋል? አልፏል እኮ ራሱ ተቀብታ ስለማታቀያ አትልፊ። ይኸው ቁልፉ እጅ ላይ ነው። አንገናኝም። ከብት አንተ ዝም ብለህ ምን ይደላል እና ምን ላድርግልህ? ከዛ እጄ ነው ራሴን አሮጊት አስመስል ጭልፋ ካሁን በኋላ ቀል የለም። ፈጠነ ደወሉ፣ ሽማግሌው ደወሉ። አንተ እንዳታነሳ እንጣላለን። አምጣ ስልኬን። ልስጣት
ስልኬን አምጣ እንዳሰጣ ስልኬን አምጣ። እንጣላለን። እግዚአብሔር ነው እንጣላለን። እዚህ ቤት አትገባም። ይሁን አምጣ። ቆይ ምን ለማድረግ አስበሽ ነው? ቆይ እንጂ በዚህ እድሜሽ እንደዚህ አይነት ነገር አሪፍ ነው ግን እሺ ሱሪሽን ቀይሪና ቀሚስ አድርጊ። በቃ አልቀይርም። በቃ በዚህ ቀሚስ ይላል። አትወጣትም ከቤትም አትወጪ። ምን እኔ ምን ይሉኛል ጓደኞቼ? ከንፈርሽ እንደዚህ ተቀብተሽ ምን ይሉኛል ቢያዩሽ ጓደኞቼ? አይ ሁሌ እንደዚህ ብዬ ሁሌ አሮጊት መስዬ ሊዳ ስንቱን አሮጊቶች እንትን እያሉ ይሄ ነው የገረመው። ይሄ ምንድን ነው? በቃ ይሄ ምንድን ነው? ገና አሳይ ምን አይል። በዚህ ላይ ደግሞ ይሄ ይሸፍነዋል። ጤነኛ አይደለሽም አንተ። አንተ ዝም ብለህ ቆይ ደወለልኝና እሺ ምን እንደምትይው አለሽ እንግዲህ ጸበል መጫወቻ አደረገው እንዴ? ሊፕስቲክ ተቀብቼ ነው ጸበል መረጃ በሰላም ማለት በቃ ተው። ኧረ በጣም ማንበን እንዴ! እስቲ ቆይ እንግዲህ ታበላሻለህ። ሜካፕ አንቺላችሁ እስቲ ምን ሊሉ ነው? እስቲ ዝም ብለህ በስተርጅናችሁ ገና ምንድን ነው በስተርጅና የምትለው አንተ? አይ ወጣት ነሽ ገና አልጣም እኮ እኔ ያደረሽ ሰው ነኝ። እኔ አንተ ላድርሳ ማንንም ላድርሳ። እኔ ራሴ እኮ አርጅቻለሁ እኮ እንኳን አንቺ ራሴን ጥዬ ነው እኔ እንትን ያልኩት። ስንቱ አሮጊት አይደለ እንዴ እምብርታቸውን እያሳዩ ጀመር ጸበል ረጭቼሽ ትመለሻታለሽ። አትወጣትም አትወጫትም ከዚህ። ቆይ እኔ እምብርቴ ታይቷል። ምርጥ ዘኛለኝ እኔ ምን አግልሻለሁ ስለሱ ሰው ምንድን ነው እንደዚህ ይሄንን እያደረገ እምብርታቸውን እያሳዩ ሄዱ አይደለ እንዴ ይላል። ምን ትገለፍጣለህ? ሄሎ ወይዬ ቤቢዬ ቤቢዬ ወይዬ ቤቢዬ አንተ ጨርሻለሁ። ጨርሽ አሉ። ኧረ አሉ ቤት እንዴ እነሱ ምን አገባቸው? አንተ ነሽ ያንን ያስናቅነው ራሳችንን። በቃ እሺ እመጣለሁ። እሺ አትመጣም? በሩ ጋር ሌላ ነው። በሩ ጋር ስትደርሱ ደውልልኝ። እሺ ስትደርሱ ደውልልኝ። እሺ እሺ ችግር የለውም። ሹፌሩ ነው የሚያመጣ። በቃ ስልኩን አምጪው። ዝም ብሎ ነው ይሄ ነው ወንድሜ ነው እንደዚህ የሚያደርገው። በቃ እሺ ጤናማ አይደል? ጭራሽ ጤነኛማ አይደለች። 100% በእኛ ዘመን ራሱ ቤቢ ያላልናትማ። ቤቢ እኔ እኮ ቤቢ ብዬሽ አላውቅም። እኔ በ20 ምናምን ዓመቴ እና እኔ ምን አገባኝ? አንተ ቤቢ አልክ አላልክ? ምን እያደረግሽ ነው ግን? ገነት ትልቅ ሰው እኮ ነሽ። አሮጊት ነሽ አንቺ። በቃ ምንድን ነኝ? ሽበት አለኝ። ሽበት ባርከውና እንቀበል። ቆይ ይሄ የበሰበሰ ሽማግሌ ነው ቤቢ የምትይው? ጭራሽ ቤቢዬ የበሰበሰ ሽማግሌ ነው። ቆይ ቤቢ የምትይው ግን እናንተ ናችሁ። ምንድን ነው እሱ የሚቆይ? ይሄ ሰውዬ ቢቆይ 2 ዓመት ነው። ለምን አንድ 2 ዓመት ይላል? ሳምንት ራሱ አይቆይም። እሺ እንትኔን አስለቀቃችሁኝ። ኧረ ገና ታናድኝ እንዴ! እኔ ሙሉ ሰውነቷን ነው ማጣንቃት። ልብስሽን ሲጀመር አውልቂና ልክ ዘር በለ ጸበል ትጠመቂያለሽ። እንትን ፀጉሬ እንዴት ነው አሁን? አንተ ሰው ነገር ግን እንደዚህ ይሁንች እናት ቆና መሰራ መሰበሽ ታምጣልኝ ነው ልሰራ ትንሽ ላለስ ሹፌሩ እስከመጣ መኪና ይመጣል ብሎኝ አንተ ረፍ ታበለ እንትን እኮ እርግባትም ሲጀመር ሜካፕ መንፈስ ነው። አንተ ግቢ ወደ ቤትሽ ግቢ። ቀይር ግቢና አሁን ዘር በለ ደዛ ሜካፕን አበላሸብኝ። ቆይ ምርሽን ነው እንደ አንቺ ልትሄጂ ነው? በስተርጅና እንደዚህ ሱሪ ለብሰሽ አንተ እርጅና እኔ አንተ ስለወለድኩ ነው እንደ እርጅና የምትለኝ? አንደኛ ነገር አንተ ነህ። እሺ ሁሉም ነገር ያደርጋል። እኔ ምን ላድርግ? ሁሉ አበላሸክ። ግቢና ቀይሪ አሁን። ሴጣን ይቀይራችሁ። ሴጣንም አንቺን ቀየረሽ እኮ። ይሄ ሰውዬ ከመጣ በኋላ ነው እኔ ማለት ፈዘን ነው ያስገባው። አልቀይርም እንደዚህ ይኸው ሜካፕ ሁሉ ወረደ ወደ ታች። እኔ ፀጉሬ ላልተሰራ አንተ ነህ እቴን እንደዚህ ያደረግኩ አሳልፌ የሰጠሃል። እናቴ እንደዚህ ሆነች ብዬ አሁን እኔ እሺ ምንድነው ማድረገው? አሁን ጓደኞቼ እንኳን ሲያዩሽ ምንድነው የሚባለው? ምንድነው ጓደኞቼ ራቁቴን አልሄድኩ ምን አልሄድኩ ምንድነው እሱ እንዴ? አንተ አዲስ አበባ ውስጥ ሰው አታይም እንዴ? ስንቱ የሸበቱ አሮጊቶች እነሱ አይምራቸውን ስተውና
እና ታዲያ እኔ ምን አለ ካበደ ሰው ጋር ነው የምታብጂው። ግን እንደዚህ አይነት ጸባይ የለብሽ ከዚህ በፊት የተከበርሽ ሴት አሁን ከመሬት ተነስተሽ እንደዚህ የምትሆን በቃ አሁን መልበስ አለብኝ። በቃ ሽፎኖችን ከፈለክ ሽጣቸው እርፍ ገኒ ተይ ቆጭሻል። ተይ በቃ ዝም ብለህ በእናታችሁ ነው ቁጭ ብዬ ልጠብቅ። ቤት እንደምትወጪ ያሉ እኔም ቁልፉን ይዤዋለሁ። እሱን እና አለ በእርግጬ መስኮቱ ሰብሬ ነው ቅደምና ሳጥኑን ገዝተና በይ መጀመሪያ ለነገሩ በኋላ ሰውጣ አቀባል ችግር የለውም እኮ ሳምንት ቢቆይ ነው ብለሃል አይደለ? እስከ ሳምንት ላይ ጭርር ልበል እስከዛ እኔም እኮ የተቃጠልኩ ነው እኮ ቅጥል እያልኩ እኮ ነው የተቃጠልኩ ነው። ፈጠነ ገኒ፣ ኧረ ተይ ገኒ ተይ። ከአሁን በኋላ አልተገናኘንም። እሺ ቤት እንደምትወጪ ያለው እሱን እና አለ ሰውየው ዋዛ ሰው አድርገዋል። እንደዚህ በውሃ ታደርገኛለህ። ባለፈው መኪና አለኝ እንትን አለኝ ንብረት ሙሉ አለኝ ሲል አየሽ፣ ዛሬ እንደዚህ ፈታ ብላ ስትይ ማን ይወስዳት እኮ ነው። ምን ቀረው? እኔና አንተ ብለን እያየን ይኸው ይላል። ማን ነው ያለ? አንተ ነህ። ቆይ ጫማው ይቀየር እንዴ? ጫማው ሊቀይር ግን ክረምት ነው ደግሞ የማይሆን ነገር አትናገሪኝ። እዚህ ገኒ ነው ወይ እዚህ ጋር ምንድነው? አጭር ቀሚስ ነው ጭራሽ አጭር ቀሚስ እኮ እናንተ ለአንተ ልጅ አንተ ወንድም አይደለ እንዴ? ለምን አመርጥልኝ? ወይ ገኒ ተይ። ምን አለበት እዚች ጋር እንደዚህ ምድርስ ከጫማው ጋር የሚሄድ እኮ ነው ያው ይሻላል። እንደዚህ ለዚህ ነው ጠራኝ ዛሬ አንተ። እኔማ እንድታስቆማት ነበር። አንተም ከኔ እኩል ፈዘታ ያለ አይደለ? ለነገሩ ያው ይሻላል። ኧረ ገኒ ተይ ገኒ። ወይኔ ጋሺ ሰሩልን። አባዬ በል እያለች ነው። ምንም ያስለቅስና ምንም ተቃጠልኩ። በተነ አንተ ቁልፉን ሶፋ እንዳሰብ ገኒ ተይ። ቆይ ገኒ ምን እያደረግሽ ነው ግን? ምን አደረኩ? ዝም በል ግን አንቺ ነሽ ዛሬ? አይ ገነት ሁለተኛው ገነት ነው። ሁለተኛው ገነት ነው። ቆይ ምን እያደረግሽ ነው ገኒ? አንተ እንደዚህ ለብሰው ሰው ሲሄድ አይተህ አታውቅም ወይ? በቃ ይሄ ምን ሆነ? ይሄ እኮ ጤነኛ ሰው የሚለብስ ነው። አንቺማ ጤነኛ ነሽ። አሁን እኛስ ቆይ ምንድን ነው ግን? ኧረ ተይ ገኒ ተይ። ቤተሰብ ቢያይሽ ምን ልትሆኚ ነው? ምን ይሉኛል ቤተሰብ ቢያይ? ሁሌ ጎፈፍ ብዬ ስለሚያት ተገላጭ የኔ እህት ተገላገለች ይሉኛል ወንድሞቼ። አንተ እንደተናደድክ እነሱ ደግሞ ይደሰታሉ። ድሮስ አባት ልጅ አይደለ? ምቀኛ። ምን ምቀኝነት ነው ይሄኛው? ምኑ ደስ አለሽ? ቆይ ምን ሆነ? እስቲ ምን ሆነ? እኔ ማየት እራሱ አልፈልግሽም። እሺ ሁለተኛ ላይሽ አልፈልግ። ገኒ ውጣ። ካላየክ ውጣ። እኔ ስልኬን ጠብቄ እሄዳለሁ። እንዴ ውጣ። ያው እሱም ገባ ወደ ውስጥ ሂድ አንተ። ኧረ ና ውጣ ሳሚና። እኔ አሁን ሲደወልልኝ እሄዳለሁ። መኪና ይመጣልኛል። በመኪና ጭቃ እየተጨማለኩ ነው ስለምሄደው